እነዚህ ነገሮች ከሰጣት አንተ የምትፈልገውን ደግሞ ይቺ ምድር ወይም ይቺ ዓለም ትሰጣለች። የምትፈልገውን ነገር ታደርግልሃለች። አንተ መጀመሪያ ይቺ ምድር ከኔ ምንድነው የምትፈልገው? እነዛን ነገሮች ለሷ ማሟላት መቻል አለብህ ማለት ነው። አንደኛ ይቺ ምድር ካንተ ምን ትፈልጋለች? የመጀመሪያው ትጋት ትፈልጋለች። ያንተን ትግል ጥረትህን ትፈልጋለች። ሁለተኛ ላብ፣ ያንተን ላብ ትፈልጋለች። ላብን ትፈልጋለች። የላብ ውጤትን ላንተ መልሳ ትከፍልሃለች። ስለዚህ ጠንክረህ ታግለህ መስራት አለብህ ማለት ነው። ለዚች ምድር ለዚች ምድር ሳይሆን ለራስህ ብለህ እዚች ምድር ላይ የሚያስፈልግህን ነገር ታግለህ ጉልበትን መጨረስ ሊኖርብህ ይችላል። መጨረስ አለብህ። ያንን ጉልበት ተክቶ የጨረስከውን ተክተ ለማግኘት ይች ምድር መልሳ ትሰጥሃለች። ስለዚህ መታገል መቻል አለብህ ማለት ነው። ሁለተኛው ላብህ ማውጣት አለብህ። ስትሰራ በቃ እስኪያልብህ ድረስ ተጨንቀህ ተጠብህ የምትሰራውን ነገር የምታገኘው ነገር ይቺ ምድር መልሳ ትሰጥሃለች ማለት ነው። ሌላው ምንድነው? ድፍረት፣ ደፋር መሆን አለብህ። በዚች ምድር ላይ ደፋር ሰዎች ካልሆኑ በስተቀር በስትክክል ኑሮን አይኖሩም። ተጨንቀው ነው የሚኖሩት። የሚፈልጉት ነገር አያገኙም። ስለዚህ ደፋር መሆን መቻል አለብህ አባቴ። ድፍረት ከሌለህ ያም ሌሎች አንተ ላይ ድፍረታቸውን ያሳዩሃል። ምን ማድረግ እንዳለባቸው አንተ ላይ ነው የሚያሳዩ። ስለዚህ ደፋር መሆን መቻል አለብህ ማለት ነው። ሌላው ዲሲፕሊን ሊኖርህ ይገባል። ዲሲፕሊን ሊኖርህ ይገባል። እዚች ምድር ላይ ስትኖር ስነ ስርዓት ሊኖርህ ይገባል። ዲሲፕሊን ከሌለ የምትፈልገውን ነገር ሊከሽፍ ይችላል። ኦኬ ኦሬዲ አግኝተዋል ጎል ጋር ለመድረስ ግን አንድ ነገር ትቀርሃለች። ጎል ላይ ለመድረስ ዲሲፕሊን ከሌለ የምትፈልገውን ነገር ማግኘት አትችልም። እኔ ከራሴ ህይወት በጣም ብዙ ነገሮች ስለተማርኩ ነው። ቤተሰብ ወዳጄ፣ ዲሲፕሊን ከሌለ ስነ ስርዓት ከሌለ በቃ የመጀመሪያ የጎልህ ውጤት ዲሲፕሊን ነው። ዲሲፕሊን ስነ ስርዓት ሊኖርህ ይገባል ማለት ነው። ሌላው እምነት ሊኖርህ ይገባል። ታማኝ መሆን መቻል አለብህ። ለፈጣሪ ታማኝ መሆን አለብህ። ለራስ ታማኝ መሆን አለብህ። ለሀገር ታማኝ መሆን አለብህ። ለቤተሰቦች ታማኝ መሆን አለብህ። ለማህበረሰቡ ታማኝ መሆን አለብህ። ለምትሰራው ስራ ታማኝ መሆን አለብህ ወዳጄ። ለምታደርገው ድርጊት፣ ለምትፈጽመው ነገር ታማኝ መሆን መቻል አለብህ። ስለዚህ አንተ ታማኝ መሆን እምነት ሊኖርህ ይገባል ማለት ነው። በራስ ላይ እምነት ሊኖርህ ይገባል ማለት ነው። ትዕግስት ያስፈልጋል። ታጋሽ መሆን መቻል አለብህ። የሆነ ጎል ላይ ለመድረስ በጣም ብዙ ነገር ውጣ ውረዶች አሉ አውቃለሁ። እኔም እረዳዋለሁ። እኔም ጋርም ነበር፣ አሁንም አለ፣ ለወደፊትም ይኖራል። ትዕግስት፣ ታጋሽ መሆን አለብህ። እነዛን ነገሮች ለማለፍ በቀስታ በትዕግስት ማለፍ መቻል አለብህ። ብዙ መሰናክሎች አሉ። ያንን መሰናክል ማለፍ መቻል አለብህ። ስለዚህ ትዕግስት፣ እምነት፣ ላብ፣ ድፍረት፣ ዲሲፕሊን እነዚህን ካስተካከልክ የምትፈልገው ነገር ላይ ለዚች ምድር እነዚህን ከሰጣቸው ለምድር ለዚች